وتلك الأيام نداولها بين الناس الله تبارك وتعالى ይላል። እስቲ ማን ነው የሚያስበው የነበረው በዛን ዘመን ነቢዩላህ ሙሳ ሕፃን ሆነው ወደ ፊርዓውን ቤት ሲገቡ እሱን እንደሚያጠፉት ማን ያቅ ነበር? እንደዚሁም ነቢያችን አለይሂ ሰላቱ ወሰላም በእረኛ በነበሩበት ጊዜ ማን ነበር የሚያስበው የሰማይም የምድርም ንጉስ እንደሆኑ? አህባቢ እኛ አንድ ነገር ልናቀው የሚገባው ነገር እኛ አሁን ባለንበት ችግር ሳይሆን ራሳችንን ማሰብ ያለብን ለወደፊት ምን እንደሚጠብቀን አናቅም፣ ምን እንደምንሆንም አናቅም። አላሁ ተባረከ ወተዓላ ብቻ ነው የሚያውቀው። ሰዎች አሁን ባላችሁበት ሁኔታ አይተው ማለት ነው የተለያየ ስም ሊሰጧችሁ ይችላሉ። የተለያየ መሸቃዎች ሊደርስባችሁ ይችላል። ይሄማ እኔ አልችለውም የምትሉት ማለት ነው ችግር ሊደርስባችሁ ይችላል። ግን ይሄ ሁላ ያልፍና ደግሞ ታሪክ ሆኖ ነገ ምን እንደምትሆኑ ማንም አያውቅም ከአላሁ ተባረከ ወተዓላ ውጪ። ነቢ ዓለይሂ ሰላቱ ወሰላም ለቁረይሾች በግና ፍየል ይጠብቁ ነበር። ግን መጨረሻ ላይ ሚዕራጅ ድረስ አላሁ ተባረከ ወተዓላ ጠራቸው። አለም ነሽራህ ለከ ሰድረክ እያለ አስደሰታቸው። አለም ነጅድከ የቲመን ፈአዋ ብሏቸው ከዛ በኋላ ደግሞ የተለያየ መቃም እንደሰጣቸው ሲነግራቸው ደግሞ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ብሎ አብስሯቸዋል። ስለዚህ አሁን የሚደርስብን መሸቃ እኛን ተስፋ ሊያስቆርጡን አይገባም። ይበልጥ እንደው ሞራል ሊጨምሩልን ነው የሚገባው።